ሰላም ሰላም የዩቲዩብ ቻናሌ ቤተሰቦች እንዴት ናችሁ? አማን ናችሁ? ዛሬም በተመሳሳይ ቪዲዮ ተመልሰን ተገናኝተናል። ለዚህ ቻናል አዲስ የሆናችሁ እንኳን በደህና መጣችሁ። ይህ ዩቲዩብ ቻናል ሀፍቶም ዩቲዩብ ቻናል ይባላል። ብዙ ሰብስክራይበሮች ስለሌሉ ብዙ ሰብስክራይብ ያላረጋችሁ ብዙ ሰዎች ስላላችሁ ሰብስክራይብ እንድታደርጉ በአክብሮት ጠይቃለሁ። እስከ መጨረሻ ቪዲዮ አብራችሁ እንድትቆዩ በአክብሮት ጋብዛችኋለሁ። የዛሬ ቪዲዮአችን ደግሞ የማስታወስ ችሎታ ለማሻሻል የሚጠቅሙ 10 ዘዴዎች የሚል ርዕስ ያለው ሲሆን በዚህ ላይ የምንመለከተው 10 የማስታወስ ችሎታችሁ የተዳከመ የመርሳት ችግር ያለባችሁ ሰዎች በደንብ እንድታድሙጥኝ እፈልጋለሁ። የማስታወስ ችሎታ ለማሻሻል የሚረዱ 10 ዘዴዎች አንድ በአንድ እያየናቸው እንሄዳለን። አብራችሁን ቆዩ። ሰብስክራይብ እያደረጋችሁ ይህ ቪዲዮ ለሌሎች እንዲደርስ ደግሞ ሼር እያላችሁ አብራችሁ እንድትቆዩ በአክብሮት ጠይቃለሁ። አንደኛው ምንድነው? የአካል ብቃት እንቅስቃሴ ማድረግ ነው። የአካል ብቃት እንቅስቃሴ ማድረግ ማለት ዘውትር ስፖርት ሜዳ መመላለስ ወይም ጂም መስራት፣ ሌላ ስፖርት አይነቶችም ሊያካትት ይችላል ማለት ነው። የስፖርት እንቅስቃሴ ጥቅሙ ምንድነው ከተባለ ደግሞ አእምሯችንን በጣም እንዲቀሳቀስና የደም ዝውውራችንን በደንብ እንዲዘዋወርና አክቲቭ እንድንሆን ያደርገናል ማለት ነው። የአካል ብቃት እንቅስቃሴ በጨዋታ ውስጥ የሚገኝ ሆርሞንም ሊያጠናክርና አእምሯችንም ሊያነቃ ይችላል ማለት ነው። ለዚህ የማስታወስ ችሎታ ለማሻሻል አንዱ የአካል ብቃት እንቅስቃሴ በሳምንት 2 3 ማድረግ ማለት ነው። ሁለተኛው ምንድነው? በቂ እንቅልፍ ይውሰዱ። በቂ እንቅልፍ ደግሞ ሁሌም ሰው ሲጨነቅና ሲጠበው አይተኛም። ዛሬ ደግሞ ጊዜው የቴክኖሎጂ ስለሆነ ሁሉም ሞባይል እያየ ቲክቶክ ጭንቅላቱን ቢዚ ያደርጋል። ከዛ ጭንቀት የኑሮ ውድነትም አለ፣ ሌሎችም አሉ። በዛ ምክንያት እንቅልፍ የለውምና እንቅልፍ ሲያጣ ደግሞ የማስታወስ ችሎታው ሊጠፋ ስለሚችል በቂ እንቅልፍ ብንወስድ የማስታወስ ችሎታችንን በጣም ሊዳብር ይችላል ማለት ነው። ስለዚህ ከ24 ሰዓታት ውስጥ የምንተኛው ሰዓት ገደብ ማውጣት አለብን። 12 ሰዓት የምንተኛ ከሆነ 12 ሰዓት ደግሞ ሁሌ ግማሽ ግማሽ መሆን አለበት ይላል ሳይንስ። ግን በእኛ ሀገር ደግሞ አንድ ቀን አንድ የሆነ ነገር ሰርተህ መኖር ስለማይቻል ወደ ስራ ብዙ እናደላለን ማለት ነው። በዚህ ምክንያት ብዙ እንቅልፍ አንተኛም። ስለዚህ ብዙ እንቅልፍ ስንተኛ ደግሞ የማስታወስ ችሎታችን አእምሯችን ላይ ሴቭ ሊያደርግ ወይ ደግሞ ሊያስቀምጠው ስለሚችል የማስታወስ ችሎታችንን በደንብ እንድንጠቀምበት ይረዳናል ማለት ነው። ስለዚህ ሶስተኛውና ዋነኛ ለጤና ተስማሚ የሆኑ ምግቦች ያዘውትሩ ይላል። ለጤና ተስማሚ የሆኑ ምግቦች ያዘውትሩ ማለት ይህ ሀብታምና ድሃ የሚለይበት አንዱ ምክንያት ሊሆን አይችልም። ምክንያቱም በሀገራችን ያሉ የጓሮ አትክልት በጣም ለሕክምና የሚመከሩና ለጤና የሚመከሩ ምግቦች ናቸው። እነዚህን መመገብ ሁሌ ለጤና ተስማሚ የሆኑ ምግቦችን አግኝቻለሁ ብለህ ዝም ብለህ ከመብላት ምግቡ በሆዳችን ውስጥ ገብቶ ወይም በሰውነታችን ውስጥ ገብቶ የሚያመጣው ፋይዳው እያየህ መመገብ ማለት ነው፣ ከምናገኘው ማለት ነው። ይህ ለሀብታሞች ብቻ የሚያደላም አይደለም ማለት ነው። ስለዚህ የምንመገበው ምግብ የስርዓት አመጋገባችን ምን አይነት መሆን አለበት ደግሞ በደንብ ማወቅና መረዳት ይኖርብናል ማለት ነው። ለጤና ተስማሚ የሆኑ ምግቦች ማለት ሁሌ ያልታሸጉ መሆን አለባቸው። ያልታሸጉ ምግቦች እነዚህ ከገጠር የሚመጡ የጓሮው አትክልቶች የሚባሉ እነዚህን ማዘውተርና ሌሎች ገብስ፣ ማር እነዚህ በጣም የሚጠቅሙና የሚመከሩ የምግብ አይነቶች ናቸው ማለት ነው። ስለዚህ እነዚህ የምናዘወትር ሁሌ አሪፍ መሆን ይቻላል ማለት ነው። ስለዚህ የተመጣጠኑ ምግቦችና ሌሎችንም እንትናችን በጣም የተቀላጠፈ አእምሮ አክቲቭ እንዲሆን የሚያደርግ ነገር አለው ማለት ነው። ስለዚህ እነዚህን ብንመገብ ሁሌ ተስማሚ የሆነ ኑሮ መኖር እንችላለን ማለት ነው። አራተኛውና ወሳኙ ደግሞ ምንድነው? ህይወትን በፕሮግራም ይምሩ ይላል። ህይወት በፕሮግራም ይመራ ማለት ሁሌ ለማሰብና ለመዝናናት ከጓደኞች ጋር ለመጫወት ወደ ሀዘን ቤት ለመሄድ ፕሮግራም እንዳለን ሁሉ ሁሌም ህይወታችንን በፕሮግራም ቢመራ በአእምሯችን ውስጥ የሚገባው ዋናው ሀሳብ ልናስታውሰውና ቆየት እያልን ለማስታወስ እንሞክራለን ማለት ነው። ስለዚህ ህይወትን በአግባብ በፕሮግራም ቢመራ
አሪፍ ይሆናል ማለት ነው። ስለዚህ አምስተኛውና ዋናው መሰረታዊ ነገር ደግሞ ምንድነው? አእምሮህን የሚያነቃቁ ጨዋታዎች መጫወት። አእምሮህን የሚያነቃቁ ማለት ሁሌ ከሰው ጋር መሳቅና ወይም እንደዚህ የሚያስቁ ፊልሞችና የሚያስቁ ቲያትሮች ማየትና የሚያስቁ ንግግሮችን ብታደርግ አእምሮህ የያዘው ነገር ላይለቅ ይችላል ማለት ነው። ምክንያቱም በድብርት ውስጥ ወይም በጭንቀት ውስጥ ከሆንክ ደግሞ ያ ጭንቅላትህ ይሞላል ማለት ነው። ሲሞላ ደግሞ የማያስፈልገው ወይም አንተ አስቀምጥልኝ ብለህ የነገርከው ዶክሜንት ሊደመስሰው ወይም ፎርማት ሊያደርግልህ ይችላል ማለት ነው። ለዚህ አእምሮህን የሚያነቃቁ ጨዋታዎች መጫወት፣ ሁሌ አዘውትሮ መንቀሳቀስ ማለት ነው። ስለዚህ ይህንን ከአካል ብቃት እንቅስቃሴም የሚያመሳስለው ነገር ይኖረዋል ማለት ነው። አምስተኛው። ስድስተኛውና ወሳኙ ነገር ደግሞ ክቡራትና ክቡራን ለዚህ ዩቲዩብ ቻናል አዲስ የሆናችሁ ለምንድነው እስካሁን ሰብስክራይብ ያላደረጋችሁ የምታዩኝ ነው የሚገርመኝ። ሰብስክራይብ ብታደርጉ እኔ ወንድማችሁ ጎበዝ ዩቲዩበር ሆኜ በጥሩ ስቱዲዮና በጥሩ አይነት ብቃት በጥሩ አይነት ዝግጅት ተዘጋጅቼ ከእናንተ ጋር ጥሩ ጊዜ የማሳልፍ ይሆናል ማለት ነው። ሰባተኛውና ዋናው ምንድነው? ይቅርታ፣ ስድስተኛውና ዋናው ጭንቀትን ይቀንሱና በቂ እረፍት ያርጉ። ይህም ተመሳሳይ ነው ማለት ነው። ጭንቀት ለመቀነስ ሁሌ በቂ እረፍት ያስፈልጋል። በሁለተኛ ቁጥር እንደተናገርኩት ሁሌ እረፍት ያስፈልጋል፣ እንቅልፍ ያስፈልጋል። ሁሌም አሁን አንድ ሰው አለ ብዙ ያወራል፣ ከዛ ይደክማልና ይጨነቃል። ስለዚህ ለመናገርም እረፍት ያስፈልገዋል፣ መቀነስ ያስፈልገዋል ለማለት ተፈልጎ ነው ማለት ነው። ይህንን ሀሳብ በማንኛ ምክንያት የገባው ማለት ነው። ሰባተኛው የሚገኙበት መረጃ በምድብ ከፍለው ያስቀምጡ። የሚገኙበት መረጃ በምድብ ከፍለው ያስቀምጡ ማለት ምን ማለት ነው? መረጃዎችን ከፌስቡክ የሚመጡ ከቲክቶክ የሚመጡ እነዚህ የሚያስጨንቁ የወሬና የፖለቲካ ውጊያ የሚያስጨንቁ ሀሳቦችና ከዓለም ዙሪያ የሚመጡ የሚያስጨንቁ ዘገባዎች እሱን አለመስማትና መቀነስ መቆጠብ የሚያስጨንቅ ስለሚችል ማለት ነው። ምክንያቱም አእምሯችን የማስታወስ ችሎታው ሊይዘው ይችላል ማለት ነው። ምክንያቱም አእምሯችን አዲስ ነገር የመያዝ እንጂ ያለፈውን ነገር የመደምሰስ ባህሪ ስላለው ማለት ነው። ስምንተኛውና ወሳኙ ምንድነው? ነገሮችን ከፋፍለው ለማስታወስ ይሞክሩ። አሁን ነገሮችን ከፋፍለው ለማስታወስ ይሞክሩ ሲባል ምን ማለት ነው? ያለፈው 2017 ይህንን ተደርጎ ነበረ፣ ይህንን ደግሞ 2018 ተደረገ ብሎ በዓመተ ምህረት በወር በሳምንት ለማስታወስ መሞከር አለባቸው ማለት ነው። መሞከር በእለቱ ወይም በሁኔታዎች እዛ አካባቢ የነማን ቤት ነው፣ የነማን ፎቆች አሉ፣ እዛማ እንደዚህ ነው የተሰራው ብሎ ለማስታወስ እዛ ያሉ ቁሳዊ ነገሮችን ተፈጥሯዊ ነገሮችን ማስታወስ ያስፈልጋል ማለት ነው። አሁን ለምሳሌ አዲስ አበባን ብናስታውስ አዲስ አበባ ብለህ ስታስታውስ አዲስ አበባ ብለህ ስታስታውስ አዲስ አበባ ያሉ እነ ስቴዲየም፣ ጥቁር አንበሳ ምናምን እነዚህ ፒያሳ ምናምን ቀድሞ የሚመጡ ናቸው ማለት ነው። ቦሌ ሊመጣልህ ይችላል እና እንደዚህ አይነት በቦታዎችና በሁኔታዎች የሚስታወሱ ነገሮችን የማስታወስ ችሎታ ለማሻሻል በጣም ይጠቅማል ማለት ነው። ዘጠነኛውና በጣም ወሳኙ ነገር ምንድነው? በቡድን የሚደረጉ ውይይቶች ላይ ተሳታፊ ይሁኑ። በቡድን የሚደረጉ ስብሰባዎችና የሆኑ እነዚህ በርዝዴዎች ተሳታፊ ሲሆኑ የማስታወስ ችሎታቸው ሊነቃቃ ይችላል። እነዚህ በርዝዴዎች እነዚህ የትዳር አጋሮች ሲተዋወቁ ወይም የሽምግልና ስርዓትን እንደዚህ አይነት የማስታወስ ችሎታ ያለባቸው ሁኔታዎችና ሰርጎች ተገኝቶ እንደዚህ ሀሳቦች መሳተፍና መገኘት ወይም መሳተፍ በጣም አሪፍ የማስታወስ ችሎታ ሊያሻሽል ይችላል ተብሎ በሳይንስ ይገመታል ማለት ነው። ክቡራትና ክቡራን፣ አስረኛውና ዋናው ምንድነው? ለማስታወስ የሚጠቅም ደጋግሞ አእምሮውን ያሰላስሉ። ለማስታወስ ችሎታውን እንዲሻሻል ከፈለጉ ሁሌ ማድረግ ያለባቸው አስረኛውና ዋነኛው በቃ አእምሯቸው እንዲይዝላቸው ደጋግሞ ስለነዛ ሀሳብ ማሰብ፣ ስለነዛ ሀሳብ ማሰላሰልና ማሰብ ማለት ነው። ስታስብና ስታሰላስል ሁሌ አእምሮህ ውስጥ ያ ነገር እየተፈጠረ ይሄዳል ማለት ነው። ስለዚህ በጣም አሪፍ አስታዋሽና የማይረሳ ሰው እንዲሆን ከተፈለገ ይህንን ነገር አስሩ ማድረግ አለባችሁ። ክቡራትና ክቡራን፣ ለዛሬ የተዘጋጀሁት ይህንን ነበረ። ቀጣይ በሌላ ፕሮግራምና በሌላ ሀሳብ ተመልሼ እመጣለሁ። ለዚህ ቻናል አዲስ የሆናችሁ ግን ሁሌ እንደምነግራችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ትችላላችሁ። ላይክ ያላደረጋችሁ ላይክ አድርጉ። እስከ መጪው እንገናኛለን። አሪፍ ቆይታ እንዲሆን ተስፋ አድርጋለሁ። ሰላም ሰላም።